ልጄ እንዴት ነህ? እንዴት ዋልክ? አለን ማዘር እንዴ ወዴት ነው የምትሄድ? ቆማ ቀረኩ። መች ነው ሰርግህን የምንበላው? ምን አገቦት ምን አገቦት? እዚህ 12ኛ ክፍል እያለሁ ውጤት ምናምን ብለው ሰፈሩን አምሰውት መከራዬን በልቼ አለፍኩ። እንደገና ደግሞ ግራጁዌሽን መች ነው የምንበላው አሉ በሉ። አሁን ደግሞ ሰርግ መች ነው የምንበላው? በእኔ ነው እንደቀለቡት የሚችሉት። እኔ እኮ ለምን ቆመህ ትቀራለህ? እኛም ሰርግ መብላት አማረን እኮ የኔ ቆንጆ አሁን ላይ በምናሳልፈው ጊዜ ምን ያክል ደስተኛ እንደሆንኩ ታውቂያለሽ? በቃ እኔ ኮን ፊውቸራችንን ሳስብ ልጆች ሲጫጩ ማያባዬ ነው ልጆች ሲጫጩ ለምንድን ነው ልጅ ማሰጪኝ? ልጅ ሲጫጩ በቃ ለምን ዛሬው ነው ልጅ ደመና የምርህ ነው ልጅ ትፈልጋለህ? አቤት የፈጣሪ ስራ ወይ ወይ አንተ ማታ እኮ ፖስት ቢሉ ሳሉት እኮ ነው ያደርኩት። አቤት አሁን በቃ ልጅ ሊሰጠን ነው ፈጣሪ። በቃ ይሄን አስቦ ነው ያስረሳኝ። ማማ አልወጥሽም ማለት ነሽወጥኩት ውጭ አለው እኮ ብለሽኝ ነበር እኮ። እንዴት አይ ግን እኔ እኮ ማለት ወደፊት ነበር ሐሳቤ ማለት አሁን እኮ ስጪኝ ብለኛል እኮ ልጅ። አዎ እሱማ ግን ኪሳችን ሞላ ሲል ወደፊት አይሽል ማለት ነው። እንዴት አሁን እኮ ልጅ እኮ ትፈልጋለህ? ኧረ ወይኔ እሺ በቃ ዋጪ በቃ አይደለም አናውቀው አይደለም አረግዛለሁኝ እኔ ማርገዝ ፈልጋለሁ አይደለም ቆይ እስቲ መቼ ነው ታዲያ ላይክ ልጅ መስጠት? ሰላም ወንድሜ፣ እንዴት ነህ? ከእድገት ቢዝነስ ግሩፕ ነው እና የመጣ ነው። ሲያዩ ባለሀብት ትመስላለህ በጣም። ኦፍ ኮርስ እሺ ግን እስኪ ለዚህ ትውልድ እንዴት እዚህ ደረጃ ላይ እንደደረስክ ትንሽ መልዕክት አስተላልፍ። ይገርምሃል መጀመሪያ ላይ ጎዳና ላይ ነበርኩ። ጎዳና ላይ ብዙ ተርመጥምጫለሁ፣ መከራዬን በልቻለሁ ምናምን። አሁን ላይ ግን ቢሊየነር። ኦኬ እኮ አሁን ቢሊየነር ለመሆን ምን ስራዎችን እንደሰራህ እስኪ በትንሹ ንገረን። እሱን ነው ማወቅ የፈለግኩት። አሁን ከጎዳና ተነስቼ ነው አለኝ ቢሊየን እኮ። እንዴት ቢሊየነር እንዴት ሆንክ? እሱን ፕሮሰሱን ንገረን። ፕሮሰሱን ከለታት በአንድ ቀን 3 የተጣለ እንቁላል አገኘሁ። የወፍ ነበሩ የዶሮ ነው ብዬ ሰጥኳቸው። አሁን ላይ ቢሊየነር በጣም እኮ ቢሊየነር። መሀል ላይ ምን እንደተፈጠረ ንገረን። እንዴ መሀል ላይ እኮ ነው እንቁላል ሸጬ። ሁሉም ባለሀብት እንቁላል ሽጧል፣ ሊስትሮ ሰርቷል። ሰውዬ ዋናውን ነገር ንገሩን፣ ሚስጥሩን ንገሩን። በምንድን ነው ሀብታም ሆናችሁት? ከእንቁላሉ በኋላ ነው። ከእንቁላሉ በኋላ ምን ተፈጠረ? ሽምብራ ዱቤ ቆሎ ምናምን ሸጫለሁ። ቆሎ ዘግኜም ሸጫለሁ ምናምን። ከዛ በኋላ ቢሊየነር ሆንኩ ማለት ነው። አሁን ላይ ገንዘብ አለ ያ መኪና ሚስጥሩን ንገረን። ጠንቆይ ተቀልባለህ? ነገርኩ እኮ እንቁላሉ ነው አለ አይደል እኮ። በምን ዋናው ሀብት ላይ መሀል ላይ ምን እንደተፈጠረ ነገር። እንቁላል ሸጣል፣ ሊስትሮ ሰርተሃል፣ ግን ዋናውን ነገር ሀብቱ በምን መጣ ንገረን። እሱ ፈልፍዬ ምሸጥ ነበር እኮ። ወይኔ ሚስጥሩን ንገረን እያልኩ እኮ ነው። ለምን ሚስጥሩን አትነግረንም? ወጣቱን ከእናንተ እንዲማር አልፈልግም። ንገረን። ምንድን ነው ይሄ? ምንድን ነው የትኛው? እንዴት አይነት ማሳጅ ቤት እንዳገኘው ንጽህና ነው ብትል ትሪትመንቱ በዛ ላይ ቀን እንደቀባ ለ3 ለ4 ለ5 ነው ጥድብድብ ያደርጋል። ነፍሴ ሲወጣ በፈጣሪ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድን ነው የሚያሳፍረው? አንተ ቤተሰብ ያለ ሰው ከሆነ ምን ማለት ነው? እና ለአንተ አንተ እየነገርኩህ ያለሁት ያኮራል። ትልቅ ሰው ከሆነ ፍላጎት አሁን ላይ እኮ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። አረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው። በጣም አሪፍ ናቸው ብታያቸው። ደግሞ ምን አይነት አንተ ምን ስትል ሄድክ እዛ? በእናትህ አንደኛ ናቸው። የት ጋር ቺቺኒ? በየት በኩል ቺቺኒ? ቢጫ ፎቅ አወቅኩ አይደለ? ከታች ፓርኪንግ ያለው፣ ከዛ በቀኝ በኩል የሚያስገባ እንደዚህ ገበያ ለምን በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ለምን ጠይቀኝ ታዲያ? አንተን እየተቆጣሁ ነው እላለሁ። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈሽ በይት እንደገባ በቁልቁለት ነው ወይስ በዛ በሱቁ በኩል? ቁልቁለቱ ጋር አደርስም። ወደዚህ ጋር ገና አረንጓዴ በር አለ፣ ክፍት ነው ገና። ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው። ሳይደርስ አንተ ልትሄድ ነው መሰለኝ። ግን ማንም ሄዶ አንተ አታፍርም እንዴ? እኔ አንተ ላረኩ ገርሞኛል። እሺ በጣም ታሳፈራለህ። እስቲ መጣው በቃ። እሺ ይሄ እኮ ሰርግ እኮ ያስነቃል። አስፈላጊ ነው እንደዚህ አይነት ወጪ እንዴ? በኋላ እንዴ ታዲያ አይለ ነገሩ ምን ቀላል ነው እንዴ? ማዘጋጀት ቀላል ነው። ወጪው ምናምን አያሳስብም እኮ። ግን በእኛ ብሔረሰብ ደግሞ አይፈቀድም ሽምግልና። አንተ ብሔር ምንድን ነው? የኔ ብሔር ባባ ዱላላ ነኝ እኔ። ዱላላ ይባላል ብሔረሰቡ። እኔ ዱላሌ ነኝ። እንደዛ የሚባል ደግሞ ብሔር አለ? ምን ማለት ነው? ምንድነው? ዝቅተኛ ብሔሮች ናቸው እያልሽ ነው ወይስ 80ውንም ብሔር ሸምድደሽ ጨርሰሻል? የላችሁም ልትይ ነው? እኔ እንደዛ አይደለም። ኧረ በጣም ይደብራል። በእናትሽ በቃ ስለሌለ ነው እንጂ እኔ ለእንትን አንሳለሁ እንዴ? ምን ሆነ? እኔ እንደዛ አላልኩኝ። እሺ ሰርጋችን ግን ይደገሳል? ሰርግ እናረግ ነበር ግን
ዱላላ ላይ ማለት ነው ባልና ሚስት ብቻ ነው የሚገናኙት ሰርግ ቀን ሌላ ሰው አይገኝም። ከዛ ምግቡ የምትሰራው ሚስት ሆነች። በቃ አራት በልቶ መለየት ነው እንጂ እንደግስ ነበረ። ዱላላ አይፈቀድም። በቃ እንደዛ ነው። ግን ያውልህ ኑሮዬን አቀማጥለህ ነው የምታኖረኝ። አጤል ወይስ መች ነው ቤት ምንገባው? ቤት እኮ እንገባ ነበር፣ ግን ዱላላ አይፈቀድም። አልነገርኩሽም? ማህበረሰቡ ሜዳ ላይ ነው የሚኖረው። በቃ ንፋስ ውስጥ ጤና አለ ይላል። በቃ እሺ ነው ያለኛል። ምግብ መች ነው የምበላው? አትይኝም እንደ እርጉዝ ነኝ እኮ። ምግብ ምን በላ ነበር፣ ግን ዱላላ የለም ምግብ እኮ እዛ። አዎ ማህበረሰቡ ሃይማኖቱ ላይ በጣም ጠንካራ ነውና ማለት ነው በጸሎት ነው የሚኖረው። ምን ላድርግ? ትገለኛለህ። ሳትገለኝ ወደ ቤተሰቦቼ ልሂድ። የት ነው የምትሄጂው? እሺ አረ ይመስያለሽ ነው እስቲ ያለኝ እንጂ ያያራለሽ ምንድን ነው? በአምስት ብር ምሳሌ ችግር ያለኝ ሰጠው አይነ ለጥፋት እንዴ ያስኩን ነኝ። ወለ ዱላላ አይቻልም እንጂ ሰው መምታት አይነን ነበር መደለ። ኤቢ ስራ የለም እንዴ? ምን ነው በጊዜ የቅጥር ህይወት በቃኝ። የራሴን ስራ ልጀምር ነው። ሄሎ አበቃል። ጠቅላላ የቁሳቁስና የነገራ ነገሮች ሽያጭ ምን ማለት ነው? ተውኩት ማለት ታዲያ ሞተረኛ ከመጣ በኋላ ነው እንዴ ተውኩት የምትለው? መጀመሪያ አትናገርም እኮ ከደረሰ በኋላ ነው ወይ? ሞተረኛ ቦታ ደርሶ ሲደውልልህ ነው እንዴ ተውኩት የሚባለው? ከተውከው መጀመሪያ አትናገርም ወይ? ሄሬ ለዛ እባክህ ልፍጣ ሲያስጠላው። ሄሎ ምንድነው? ቀይርልኝ ሳይዝሽን። ፓንት ተደርጎ ይቀየራል? አልሆነኝም። ባይሆንሽ ምን አገባኝ እኔ። መጀመሪያ አታውቂም እንዴ ሳይዝሽን? እራስሽ እኮ ያረግሽው አንቺ ያጨማለቅሽው ማን ሊያረግልሽ ነው ታዲያ? አቻት ሂጂ ጨምላቃ ከዚህ መጥቶ ሄሎ የምን ቀዩ ቁሳቁስ ነው? የማንም ቪዲዮ አይተህ ነው የደወልከው እኮ? እኔ ቀዩ ተሸጣለሁ ብያለሁ እንዴ? ታዲያ አንተ ተሳሳትከው። እኔ ምን አገባኝ ታዲያ? ስንት ስራ ያመልጠኛል በዚህ ማለት ሄደ ሄደ። አረ በስመ አብ እንዴ! ኤቢ ምን ነው? ሲቪል በትን ነው ማን ይዲንሽ አማራ አንድ ወለ በእናትህ ፍቅረኛ ትመጣለች። አስተዋውቃቸዋለሁ ዛሬ። አበሽ እንዴ? አልሰማህም እንዴ? ዲያር በጣም ደስ ይላል ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊት ምናምን እንዳይቀየር ስታያት ኖርማሉ። አረ ችግር ኖርማሉ ጋር እንዳታስ የኔ ፍቅር እይ ቆንጆ እንዴና ዳንሽ እሱ ነው ቤስት ጓደኛ ሰላም ነው ፍላጎት ባላ ፍቅረኛ እሷ ነች። እሺ በቃ እንሽ ትሽ ስላለችብኝና መልሳለሁ። ልትሄጂ ነው? በቃ በኋላ እንደወልሽ እሺ ነው። እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ትሆነስታል? የት አለች? ይሄ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ታዲያ